ሁላችሁም እንደምታውቁት ተስፋ አድርጋለሁ እንደምታምኑት ኢትዮጵያ እያንሰራራች ነው፣ ተነስታለች። የዚህ 5-6 ማክሲመም 10 ዓመት የኢትዮጵያ ታሪክ ድሮ ከምናውቀው ታሪክ ጋር በፍጹም አይመሳሰልም። የዛሬ 10 ዓመት ያለችው ኢትዮጵያ በአፍሪካ በብዙ ነገር ግንባር ቀደምት ነች። ያኔ ናሬሽን ቢልድ ማድረግ የመሻት ጉዳይ ሳይሆን ኃላፊነት ሆኖ ይመጣል። ሀብት ያላት ካታር አልጀዚራ እንደገነባችው ሁሉ እኛም ኢኮኖሚያችን እያደገ ሲሄድ በአፍሪካ ናሬሽን ውስጥ ጉልህ ስፍራ መጫወት ኃላፊነታችን መሆኑ አይቀሬ ጉዳይ ነው። ለምን የተባለ እንደሆነ ወደ ኋላ መለስ ስንል በታሪካችን የአፍሪካ ከፍተኛው አደጋ የነበረው ከውጭ እየመጡ ያሉ በዝባዥ ኃይሎች አፍሪካን እንዳይበዘብዙ መከላከል ነበር። በዚህ ጊዜ ግንባር ቀደም ሆና ከአድዋ ታላቁን ብስራት ያሰማችው በልጆቿ ደም በልጆቿ አጥንት በከፍተኛ ተጋድሎ ለብዙ የአፍሪካ ሀገራት ነፃነት ደውል ብስራት የተሰማው ከአድዋ ነበር። ያኔ ለመከላከል ያኔ እንዳንበዘበዝ የነበረው ተጋድሎ ላለፉት በርካታ ዓመታት በቆየንበት መንገድ መቆየት አልነበረበትም። ከተከላከልን በኋላ መልማት ነበረብን። ከተከላከልን በኋላ መበልጸግ ነበረብን። በዚያ ውስጥ አፍሪካውያን ወንድሞቻችን ካለምንም ጥርጥር ከኢትዮጵያ ያንን ተግባር ይጠብቃሉ እና ዛሬ ጊዜው ደርሶ ከራሳችን ተሻግረን የአፍሪካ ድምጽ ለመሆንና አፍሪካ ምድረ ቀደምት መሆኗን አፍሪካ በከርሰ ምድር ሀብት ከፍተኛ ሀብት ያላት አህጉር መሆኗን በብዙ ወጣቶች የተሞላች አህጉር መሆኗን ለመፍጠር የሚያበቃ ጭንቅላት ያላቸው ወጣቶች ያሉበት አህጉር መሆኗን አሁን ባለው ኢንዱስትሪያል ሪቮሉሽን ለመማር ከውጭ ዕውቀት ለመገብየት እንደከዚህ ቀደሙ አስቸጋሪ ባለመሆኑ ከኤዥያ ቀጥሎ ምንም ጥርጥር የለውም በመጪው ዘመናት አፍሪካ ታላቋ አህጉር ትሆናለች። ይህ በሚሆንበት ሰዓት አርፍደን በብዙ ጉዳይ እንደጀመር ነው በዚህም ጉዳይ አርፍደን እንዳንጀምር ከኛ ተሻግረን የአፍሪካን ትልቅነት ሀብታምነት የማድረግ አቅም ነገር ግን ስንሰበሰብ አፍሪካውያን ሲደመሩ እየተከፋፈልን በተገዛንበት 100 ዓመታት ምንም አላመጣንም። ሰብሰብ ብለን ብንሰራ ደግሞ ለውጥ ልናመጣ እንደምንችል ይህ ሚዲያ በብዙ ያስተምራል የሚል እምነት አለኝ።